አይሰለቸኝም መዘመር ማርያም ሆይ ላንቺ ክብር አሁንም ማርያም ነገም ማርያም ከልብ ያለይሽ ለዘላለም። አይሰለቸኝም መዘመር ማርያም ሆይ ላንቺ ክብር አሁንም ማርያም ነገም ማርያም ከልብ ያለይሽ ለዘላለም። የእናቱ የእናታችን የቅድስት ድንግል ማርያም የአስራት በኩራት ያደራ ቃል ኪዳን ልጆች የጻድቃን የሰማዕታት ወዳጆች ፍጹም በሆነው በክርስቶስ ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? ውድና የተከበራችሁ የማራኪ አስራት ማርያም የዩቲዩብ ቻናል ቤተሰቦች ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ትርፍርፍ ይበልልኝ እያለን እነሆ ጸጋዬ መንገድ ጠራጊ በአባታችን በአባ ገብረ ኪዳን ምዕራፍ 2 ክፍል 9 እነሆ ወደ እናንተ ይዘንላችሁ መጥተናል። በባለፈው መርሃ ግብራችን በምዕራፍ 2 በክፍል 8 የእግዚአብሔር ምልአት የሚለውን ተመልክተን ነበር። እነሆ ዛሬ በምዕራፍ 2 በክፍል 9 ደብረ እግዚአብሔር አሮን የሚለውን እንመለከታለን። ደብረ እግዚአብሔር አሮን የአሮን ወገን መሆን ማለትም ደብራዊ ደብረ እግዚአብሔር መሆን ማለት ነው። ደብረ መሆን ማለትም ልዑል መሆን ማለት ነው። ልዑል መሆን ማለትም ደግሞ ሰው ከፍ እያለ በሄደ ቁጥር ከታች ያለው ነገር ዝቅ ብሎ እንደሚታየው በቅድስና ከፍ ባለ ቁጥርም ዓለምን ዝቅ አድርጎ የሚያይበት ዓይን ይኖረዋል። ታች ላለ ሰው ሁሉ ሰማይ እንደሚሆነው ከቅድስና ወለል በታች ለዘቀጠ ሁሉ ሰማዩ ነው። ሁሉ ብርቁ ሁሉ ድንቁ ይሆንበታል። ለሰማይ ተራራ ሁሉ የበታቹ ነው። ለሜዳ ደግሞ ድንጋዩ ሰማዩ ነው። ለቅዱሳን አበው ሹመትም ስልጣንም ውበትም ሀብትም ሊቅነትም ዝናም ንብረትም ሽልማትም ንብረትም ዘመድም ከመጸንጉነ መርሃበ ውሻ እንደረገጠው ትቢያ ይቆጥሩት ነበር። እኛ ግን ዛሬ ሁሉ ይደንቀናል፣ ሁሉ ይሻለናል፣ ሁሉ ይበጀናል፣ ሁሉ ሰማያችን ሆነ። ለምን ቢሉ ዝቅጠት ውስጥ ስላለ ሞተኒ አቡነ ተክለ ሃይማኖትን ስምህን ብትሰጠኝ የመንግሥቴን እኩሌታ እሰጥሃለሁ አላቸው። እርሱ የኃጢአት ዝቅጠት ውስጥ ስላለ ምድራዊ ስልጣኑ የሰማያ ሰማያት ያህል መጥፎ ታይቶት ነበር። እርሳቸው ግን መንግሥትህ ውሻ የረገጠው ትቢያ ይመስለኛል፣ በአምላኬ ብታመን ግን በነፃ እሰጥሃለሁ፣ ብታመን ግን በነፃ እሰጥሃለሁ ነበር ያሉት። ልዩነቱ እርሱ ክህደት ኃጢአት ውስጥ ሆኖ ስላየው ስልጣን ሰማዩ ነው። አቡነ ተክለ ሃይማኖት ግን አሜን ንጽሕና ቅድስና ጽርየት ላይ መጥቀው አሉትና ከበርባሮስ ይልቅ ዝቅ ያለ ሆኖ አዩት። ቤተ መንግሥቱ ግን ያው አንድ ቤተ መንግሥት ነው። አሁን ቤተ መንግሥትን እንደ ትቢያ ያዩዋታል። ዛሬ ደግሞ ሹመት እንደ ገነት ሰግ የሚቀበሉላት ሆነች። ምን ይሄ ብቻ! ዝቅ ብሎ ኳስና ድራማን ስራ ፈትቶ ፈዞ ደንግዞስ ሲያደርግ በደጋፊነት የሚደባደበው ሁሉ ሰማዩ እኮ ነው። እስኪ ከአሮን ወገን እንወለድ። እስኪ ከፍ ብለን መጥቀን እናስብ። ሐኪሞች እንዳውም ትዝ አላቸው ብሎ ነው እንጂ እንዳውም አርቆ የማየት ችግር ማለት የነበረባቸው ይህንን ነው።
ተራራ ላይ የወጣ ሰው ሁሉ ይታየዋል። እዚህ አጠገቡ ውር የሚሉትን ዝንቦች ብቻ የሚያይ አይደለም። ዛሬ የዚህን ዓለም ነገር ትንሿን ትልቅ እያደረገ የሚበላላ ሰው የበዛው ከፍ ማድረግ አቅቶት ነው። የክርስቶስ ልጅ ሆኖ ከፍ ብሎ ማሰብ ሲገባ እንደ ሰይጣን ማሰብ ሲጀምር ልዕልና የሌለው ይባላል። ጌታም እኮ በመጨረሻው ሰዓት እንዲሆን ካዘዘን ትእዛዛቶች አንዱ በሰገነት ያለው ቤት ያለውን ለመውሰድ አይውረድ የሚል ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 17። ሰገነት የተባለችው ሰው ያለበት መልካም ልዕልናን ሁሉ የምትገልጽ ናት። በሃይማኖት ያለ ወደ ክህደት አይወርድም። መንግሥተ ሰማያትን ያደምቅ የነበረ ደግሞ ወደ ከተማ ማድነቅ አይወርድ። ይመንን የነበረ ወደ ዓለም አይውረድ። አንድነትን የያዘ ወደ ዘረኝነት አይውረድ። ንጽሕናን የያዘ ወደ ርኩሰት አይመለስ። ተጋድሎን የያዘ የጀመረ ወደ ዕረፍት ወደ መቀማጠል አይውረድ። ሰላምን የያዘ ወደ ፍጅት አይውረድ። ይሰጥ የነበረ ወደ ዝርፊያ አይውረድ። ይዘምር የነበረ ወደ ዘፈን አይውረድ። ያምን የነበረ ወደ ጥንቁልና አይውረድ። በትዳር የነበረ ወደ ፍች ወደ አመንዝራነት አይውረድ። ከሰገነት አይውረድ። በመልካዊ ግብር የነበረ ወደ እንስሳዊ ግብር አይውረድ። በሰማያዊነት የነበረ ወደ ምድራዊነት አይውረድ። በሰገነት ያለ በቤቱ ያለውን በቤቱ ማለት ከታች ያለውን አመጣለሁ ከደርብ በታች ያለውን በማንሳት ምክንያት በምድራዊ ዘር ቆጠራ ምክንያት ከሰማይ ዝምድና አንነጠል። በምድር ስላለው ድንበር ምክንያት የሰማይ ርስታችን አንተው። በምድር ስላለው ውበት ምክንያት የሰማይን ጌጥ አንጣለው። በምድር ጥቂት ስለማረግ የዘላለም ዕረፍት አንተው። ክርስቲያን ደግሞ ነው ከላይ ሆኖ ሁሉን ዓለምን ነገር ዝቅ አድርጎ ያያል። ከፍ አድርጎ የሚያየው የሰማይ ሁሉ ነው። ይህ ያደረገ የአሮን ወገን ማለት ይህ ነው። የካህናት ወገን ማለት ይህ ነው። ደብረ ቤተ ክርስቲያን። ደብር ማለት ተራራ ነው። ደብር ቤተ ክርስቲያን ናት። ተራራ ከሁሉ በላይ የሆነ የክርስቶስ ቤተ ክርስቲያንም ከዚህ ዓለም አይደለችም። በሁሉ የመላች ሁሉን የወሰነች ከሁሉ በላይ ናት። ከሕግ በላይ ናት። ከዓለም እውቀት በላይ ናት። ከስልጣን በላይ ናት። የእግዚአብሔር መንግሥት ናትና። ስለዚህ ከአሮን ወገን መሆን ማለት የቤተ ክርስቲያን ወገን መሆን ማለት ነው። ወገንን ቤተ ክርስቲያን፣ ኑሮን ቤተ ክርስቲያናዊ፣ ሃይማኖትን ቤተ ክርስቲያናዊ፣ አንድነትን አካሄደን ቤተ ክርስቲያናዊ ማድረግ ማለት ነው። ለምን ብትለን የክርስቶስ አካሉ ናትና። ኤፌሶን ምዕራፍ 1 ቁጥር 20። ይህንን ይዞ ቅዱስ ሄሬኔዎስ ቤተ ክርስቲያን ማን ናት ካልከኝ እግዚአብሔር ያውልህ። እግዚአብሔር የት ነው ካልከኝ ቤተ ክርስቲያን ያቻትልህ። ቤተ ክርስቲያን ማን ናት ካልከኝ እግዚአብሔር ያውልህ። እግዚአብሔር የት ነው ካልከኝ ቤተ ክርስቲያን ያቻትልህ ያለው መሰረቷ አብ፣ ግድግዳ ወልድ፣ ጣራዋ መንፈስ ቅዱስ ነው። በሮቿ ሥላሴ ናቸውና ለቤተ ክርስቲያን ሥላሴ አናቀጺሃ አንትሙ፣ ሥላሴ ቤተ ክርስቲያን በሮቿ ናቸው እንዳለ አባ ጊዮርጊስ። ዛሬ ሀገርም የግል፣ ሃይማኖትም የግል፣ ጸሎትም የግል፣ ሥርዓትም የግል፣ ቤተ ክርስቲያንም የግል፣ ድህነትም የግል፣ ኑሮም የግል፣ ሀብትም የግል፣ ሁሉም የግል እየሆነ የመጣበት ዘመን ያስደነግጣል። ሌላው ይቅርና የሰራዊት ጌታ ክርስቶስን እንኳን የግል እያሉት ነው። ወዳጅ የቤተ ክርስቲያን ራስ ክርስቶስ ነው። ኤፌሶን ምዕራፍ 1 ቁጥር 20። ቤተ ክርስቲያን አካል ናት። ልጆቿም ሕዋሳት ናቸው። ደሟም ቁርባን ነው። እስትንፋሷም ሥርዓት ነው። አካልን ከራስ ራስን ከአካል አካልን ከሕዋሳት መለየት እንደማይቻል ወይም ከራስ ጋር አንድ ከሆነችው ከአካል የተቆረጠ ሕዋስ ይባላል እንጂ ከሕዋሳት ጋር እንዳይቆጠር ከቤተ ክርስቲያን ወጥተ
ከቅዱሳን ማህበር ወጥቼ በሃይማኖት እኖራለሁ ብትል በክህደት ጉድጓድ መቀበር በድንቁርና አፈር መዳፈን እንጂ ከክርስቶስ ጋር አንድ የሆነ አይመስልም። ስለዚህ ለመዳን ሃይማኖትም ክርስቶስም ትምህርትም ስርዓትም ኑሮም እንደ ቤተ ክርስቲያን መሆኑ ነው የሚበጀው። እንደ ቤተ ክርስቲያን ማመን እንደ ቤተ ክርስቲያን መኖር ያድናል። ሃይማኖትንም ሀገርንም ከፍሎ የጨረሰ እኔነት ነው። ወኢሃድግ ማህበረነ ዘከመ ይለምዱ ካልአን ዳአ ምትገሰጽ እንዘ ንሬኡ እስመ ተቀርብ ዕለትን። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችን አንተው፣ እርስ በርሳችን እንመካከል እንጂ ይልቁንም በቀኑ ሲቀርብ እያያችሁ አበቃችሁ ይህንን አድርጉ። ዕብራውያን ምዕራፍ 10 ቁጥር 25። አበው ይህንን ሲተረጉሙ ቤተ ሐሳውያን ጉባኤ መፍታት እንደለመዱ ጉባኤ አንመፍታ ይላሉ። አንድም ሐዋርያት ጉባኤ መፍታት እንዳለመዱ ጉባኤ መፍታቱን አንልመድ፣ ጉባኤ መፍታትን እንተው፣ ከመፍታት አንከልከል እንጂ ዕለት የሚባለው ዕድሜያችን ሳይደርስ ክርስቶስ የዓለም መድኃኒት እንጂ የግል አዳኝ አይደለም። የማቴዎስ ወንጌል ምዕራፍ 1 ቁጥር 21። ሲወለድ በማህበር ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 21። ሲነሳ በማህበር የዮሐንስ ወንጌል ምዕራፍ 20 ቁጥር 1። ሲያደርግም በጉባኤ ነው። ሲመጣ በጉባኤ ነው። መዝሙረ ዳዊት መዝሙር 49 ከቁጥር 2። ስለዚህ ከቤተ ክርስቲያን ሥርዓት አምልኮ ውጭ ክርስቶስን ማግኘት ዘበት ነው። ትርጓሜም እንደ ቤተ ክርስቲያን እንጂ እንደተረዳነው መጽሐፍ ቅዱስን መተርጎም አይቻልም። መጽሐፍ ቅዱስ መጽሐፍ ስለሆነ ለሚያነቡት ሁሉ ይገለጥላቸዋል ከተባለ ደግሞ የማያምኑ ሁሉ ያነቡታልና ተገለጠላቸው ማለት ነው። ከተገለጠላቸው ለምን በክርስቶስ አያምኑ? እነሱማ ሳያምኑ ስለሚያነቡ ነው። እኔ አምኜ ባነበው ምን ችግር አለ ካልክ ደግሞ ማመን ከመስማት ነው። ሮሜ ምዕራፍ 10 ቁጥር 17 ይላልና ራሱ ተተርጉሞልህ ሳትሰማ እንዴት አመንኩ ልትል ትችላለህ? ማመን ከማንበብ ነው ማለትም ትቶ ከመስማት ነው ያለ እኮ እንዲተረጎምልህ ነው። በተርጓሚ ማንበብ ግን ይቻላል። መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በምክሮች ብዛት ግን ድህነት ይሆናል። ምሳሌ ምዕራፍ 11 ቁጥር 14። ቤተ ክርስቲያን ቆጥራ ጠብቃ ያቆየችውን አታውቅም። እኔ እተረጉምልሃለሁ ማለት በትዳር አብረው የኖሩትን ሰዎች ሄዶ የባልሽ ስም እገሌ ይባላል፣ የሚስት ስም እገሌ ይባላል ብሎ ከመናገር እንደ መሮጥ ያለ እብደት ማለት ነው። ደብረ ወንጌል ሌላይቱ ደብር የተባለች ወንጌል ናት። ማር ኤፍሬም ወንጌልን ሲያወድሳት የተገለጠች ጽድቅ፣ ከፍ ያለች ተራራ፣ የሃይማኖት ጋሻ፣ የምዕመናን ጽናት አንድ ብሏታል። ወንጌል የሚሰብካትም የሚመራትም እያጣች ነው። የሚሰብካት አቅንቶ ተምሮ አስተርጉሞ አውቆ ጸልዮ መከራ ተቀብሎ አመስጥሮ አራቆ ሕይወት የሚዘራ ትምህርት አድርጎ ማለት ነው። የባልቴቶችን ተረት ተወው ብሎ በቅዱስ ጢሞቴዎስ በኩል ታዘን ሳለ በተረት የተቀላቀለ ጥቅስ የሚቀይጡ እየበዙ ንጹሕ ወንጌል የሚያስተምር እየተጠላ ነው። ደግሞ ለድንቁርና ጠበቃ ለማቆም ብሉያቱ ሐዲሳቱ የተመሰጠሩባቸውን የሊቃውንትን መጽሐፍ ድጓውን፣ ሃይማኖተ አበውን፣ ቄርሎሱን፣ ዮሐንስ አፈወርቅን፣ ሐዋውውን፣ መጽሐፍ ምስጢሩን፣ መጽሐፈ ባሕርይውን፣ ሰዓታቱን፣ አርጋኑን፣
የሌሎችን የቅዱሳን መጽሐፍ ሊቃውንት ትርጓሜ ተምሮ አስተርጉሞ ማስተማር ሲያቅታቸው እነዚህን ተረት ይላሉ። 10 መጽሐፍ የተተረጎመባቸውን ሙዳያተ ምስጢራት የሊቃውንትን መጽሐፍ ተረት እያሉ ጥሬ ጥብስ እንደ ጠጠር በምላሳቸው እያንከባለሉ ከዚህ ሀገር ሄጄ ስመጣ እንዲህ ሆኜ እንዲህ አይነት በልተን እያሉ ወንጌል ይሄ ነው ይላሉ። ለምን መሰላችሁ? ወንጌል በጠበበው በር ግቡ ትላለች። ወንጌልን ለመስበክ በጠበበው በር መግባት ምርጫ የሌለው ጎዳና ነው። ማር ያልቀመሰ ሰው ስለ ማር መጣፈጥ አያስተምርምና። የሊቃውንት አባቶች ትምህርት ደግሞ በጠበበው በር ኖረው የጻፉት ነው። በሰፊው መንገድ ለሚሯሯጥ ጾም፣ ቀኑና መከራ አልፈልግም ለሚል ሰው ይሄ እንዴት ይመቸዋል? ስለዚህ ወንጌልን ኖሯት ስትሰሯት ትሰቧታላችሁ። አትቸኩሉ። ያልቀመስከውን ይጣፍጣል፣ ያላሸተትከውን ያናውላል፣ ያልዋጥከውን ያልወጣኸውን ያደክማል፣ ያላየውን ያምራል፣ ያልለበስከውን ይሞቃል፣ ያልሰማኸውን ይመስጣል። ለምን ትላለህ? በወንጌል መኖርን ከጠላ ለምን ወንጌልን ታስተምራለህ? አሁን እንዲህ ማለቴ አትሮንስ አዘርግተው ምስጢር አስፍተው ከመምህራን አስተርጉመው በወንጌል በሥላሴ የተዋህዶተ መለኮት በክርስቶስ የባሕርይ አምላክነት አምነው በድንግል ማርያም ወላዲተ አምላክነት ተመክተው በቅዱሳን ተራዳኢነት እየተመሩ የአቅማቸውን ለጽድቅ ጎዳና ደፋ ቀና እያሉ ሲደክሙ በክህደት ምርኩዝ በንስሐ እየተዳፉ የሚያስተምሩትን መምህራን ማለት አይደለም። እኛ ያልኩት ይህንን ሁሉ ክደው ንስሐ እንኳን እንዳይገቡ ክህደት አሰልጥሟቸው ቢያንስ በሕግ እንኳ ባይኖሩ መሻት እንኳ የሌላቸው በማመን እድናለሁ የሚሉ ማመን እንኳን እንዳይኖራቸው የክርስቶስን የባሕርይ አምላክነት ዝቅ አድርገው ከእናቱ ከቅዱሳን ኅብረቱ የወጡትን ነው። አሮን ደብራዊ ነው። ደብር አምባ ወንጌል ናት። ወንጌላዊነት ወንጌልን በክርስቶስ ማመን ነው። ወንጌል ክርስቶስ ከሆነ የወንጌልን ትእዛዝ መፈጸምም የክርስቶስን ፈቃድ መፈጸም ነው። ወዳጅ አሁንም በክርስቶስ ለመኖር ብትሻ ወንጌልን ተማር፣ ትፈጽማት ዘንድ ትጋ። ወንጌልን ለመፈጸም ከየት እንደምትጀምር ልንገርህ። ፊደል ሳይማሩ ወንጌል ማንበብ እንዴት ይቻላል? አይቻልም። እንግዳውስ ፊደልን ትመስያለሽ ወንጌልን ወልድሻልና እንዳለ አባ ጊዮርጊስ እመቤታችንን ፊደል አድርገህ በእርሷ ወንጌል ትማራለህ። ወንጌል ደብር ተራራ መባሏ ለምንድን ነው ብለህ ለጠየቅከኝ ደግሞ ተራራ ሲወጡት ያደክማል፣ ከላይ ግን የሰላም ነፋስ ያገኛል። ወንጌልን ሲሰሯት፣ ሲማሯት፣ ሲያስተምሯት ታስጨንቃለች። ሩጫን ሲጨርሱ ግን የሰላም ኑሮን በሰማይ ታሰጣለች። ፀሐይ ሲወጣ በተራራ ላይ ያርፋል። ወንጌልም የክርስቶስን መለኮታዊ ብርሃን የተገለጠባት ናት። ተራራ አበቦችን የተመላ ነው። ወንጌልም በቅዱሳን ምግባር የደመቀች የተገለጠች የተተረጎመች ናት። ምዑዝ ክርስቶስን ትሰብካለች። ክርስቶስን ፍሬ አድርጋ ታቀርባለች። በተራራ ሁሉ ይታያል። በወንጌልም ምስጢራት ሁሉ ይገለጣሉ። ተራራ የሚጋርደው የለም። ወንጌልን የሚያጠፋት የሚጋርዳት ሕግም ሆነ መከራ የለም። ተራራ ከሩቅ ይታያል። ወንጌልንም ነቢያት ከሩቅ ሰሯት፣ አይተዋት፣ ተነበሏት። መላእክት ከሰማይ ወደዷት። ሁሉም አዋሃደች፣ ሁለቱንም አዋሃደች። ተራራ በውስጡ ውሃን የረካ ነው። ተራሮችን የሚያረካቸው እንዳለ ቅዱስ ዳዊት። ወንጌልም ማየ ሕይወት ክርስቶስን የጠገበች ናት። ተራራ ኃይልን የታጠቀ ነው። ደምበት በነፋስ በሞገስ እንዳይፈርስ ወንጌል በክርስቶስ ኃይል የታጠቀች ናት። እርሷን አምነው የሚያደርጉ ሁሉ ኃይልን ያከናውናሉ። ተራራ ልዑል ነው። ወንጌል ልዕልት ናት።
ልዑለ ባሕርይ አምላክ ክርስቶስ ሰርቷታልና ወንጌላዊ ሁን። ደብራዊ ማለት ነው። ደብረ እግዚአብሔር ማለት ማህደረ እግዚአብሔር መሆን ማለት ነው። ሰው ክርስቶስን ከአፋ ሳይሆን ከውስጡ ነው መሻት ያለበት። ምን ማለት ነው አትለኝ። ክርስቶስን ማግኘት ብትሻ እንዳድርብህ ፈቀድለት። ይኸውም ቃልን በሚያደርግ ሰው እኔም አባቴን መጥተን እናድራለን ብሏል። አምነህ ትእዛዛትን ጠብቅ። ያልተናዘዝከውን በልብህ እንዳያደርግህ እሾህ ሆኖ የወጋን ኃጢአትን ተናዘዝ። ትእዛዛትን ጠብቅ፣ ቁረብ። ይህ ማለት ቤትን እንደ መጥረግ፣ ቤትን እንደ መወልወል፣ ጉዝጓዝ ምንጣፍ አንጥፎ ንጉሥን በቤት እንደ ማሳደር ማለት ነው። እንደ መጥረግ ተናዘዝ፣ እንደ ምንጣፍ እንደ መጎዝጎዝ የታዘዝከውን ፈጽም። ንጉሥን በቤት እንደ ማሳደር ሥጋውን ደሙን ተቀበል። ክርስቶስ ከአንተ ጋር ይሆናል። ሥጋዬን የበላ ደሜን የሚጠጣ እኔ ከእርሱ ጋር እኖራለሁ፣ እርሱም ከእኔ ጋር ይኖራል ይለናልና። እንደ ፈቃዱ ሁል ጊዜ ወይኩን ፈቃድህ መመሪያዬ ነው። ያን ጊዜ ደብረ እግዚአብሔር ትሆናለህ። በተራራዊ እንስሳትን ይሠራል። ለማንም ክፉ አትሁን። የእግዚአብሔር ተራራዎች ሁሉ ጥግ ይሆናሉ። አንተንም ለማንም ጥጉን እንጂ ሲጠጉብህ ከአጋም እንደተጠጋ ቁልቋል የምትዋጋቱ። በሃይማኖት ተተክለህ በመዓዛ ምግባር ጣፈጥ። ሁል ጊዜ የክርስቶስ ብርሃን በአንተ ላይ ይብራ። ሰዎች ሁሉ በአንተ ክርስቶስን ያመሰግኑት ዘንድ የምታስብ ሁን። ጴጥሮስ፣ ዮሐንስ፣ ያዕቆብ፣ ኤልያስ፣ ሙሴ የሚገናኙብህ ብርሃነ መለኮት የሚበራብህ ደመና መንፈስ ቅዱስ የሚጋርድህ አብ ቃሉን የሚያሰማብህ ተራራ ነው እንጂ ይሁዳ የሚሯሯጥብህ ሜዳ አትሁን። ደብረ ርቡዕ ሁን እንጂ በካፊያ የምትሸረሸር የአፈር ቁልል አትሁን። ደብረ ዘሳንሮ እግዚአብሔር ሁን። 10ቱ ትእዛዛት ያሉበት ጽላተ ሙሴ ያለበት ደብረ ኮሬብ። ክርስቶስና ሙሴ ማለት የነቢያት መጽሐፍ ወንጌል ክርስቶስ እና ኤልያስ ነቢያት፣ ደናግል፣ ወንጌል ሐዋርያት የሚገለጡበት ተራራ ደብረ ታቦር ሁን እንጂ የክህደት ተራራ አትሁን። የዲቦራ መዝሙር የሚዘመርብህ፣ ሲሳራ የሚሸነፍብህ፣ የቤተ ክርስቲያን ሥርዓት በአንተ የሚገኝብህ፣ የዳግምስ ፈቃድ የሚመታብህ ተራራ ሁን። አሁንም ክፍለ እግዚአብሔር ያደረገችው በትር ናት። እኛም የእግዚአብሔር የሆነው በአማናዊት በትረ አሮን በድንግል ማርያም ነው። ያቺ የሰው እጅ ሳይተክላት ውሃ ሳያጠጣት ለምልማ አብባ አፍርታ እንደተገኘች ጸዋሪ ፍሬ በትረ ሃይማኖት ዘይጸነን የማታዘነብል የቅዱሳን መጽናኛቸው የሃይማኖት ፍሬን የተሸከመች እመቤታችን ያለ ዘር በፈቃደ ሰብእ ያይደለ በፈቃደ እግዚአብሔር ፍሬ ሕይወት ክርስቶስን ይዛ ተገኝታለች። በትሪቱ ማፍራቷ አንድ ወገን አሮንን በክህደት ማስመረጧ፣ አንድ ወገን እመቤታችንን አፍርታ የማኅፀኗን ፍሬ መብላታችን መጥገባችን፣ አንድ ወገን በእርሷ አምላክን መውለድ ሕዝበ እግዚአብሔር መሆናችን አንድ ወገን ነው። ከአሮን መወለድ ማለት ከዚህ ሌላ አለን? ቅድስት ኤልሳቤጥ ባሏን ሲባል እርሷ ግን ከአሮን ወገን የተባለች እንጂ ካህን አልተባለችም። ይህም ሴቶች በምግባራቸው በሃይማኖታቸው የካህናት ወገን ይሆናሉ እንጂ ክህነት እንደማይኖራቸው ያስረዳል። ኤልሳቤጥ ካህን ባትሆንም ከካህናት ወገን እንደሆነች ምዕመናንም ክህነት ባይኖራቸውም ከካህናት በሃይማኖት በምግባር በንስሐ በመወለዳቸው የካህናት ወገን ናቸው። አሜን። ስለ ቃሉ ለአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን፣ አሜን። በእውነት ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ቃለ በረከትን ያሰማልን፣ ለእኛም በሰማነው
ቅዱስ ቃል 30 ዓመት ያማረ ፍሬ እንድናፈራ አምላካችን ልዑል እግዚአብሔር እርሱ መልካምና ንጹሕ ፈቃዱ ይሁንልን። አሜን። ቃሉን ባጎደፍኩት አምላካችን ልዑል እግዚአብሔር እርሱ ይቅር ይበለን። በኮልታፋ አንደበቴ ቃሉን ስላልተባበር ቃሉን ስላጎደፍኩኝ ለእናንተም በልዑል እግዚአብሔር ስም ይቅርታ አድርጉልኝ እላለሁ። ከዚህ መጽሐፍ ብዙ ነገሮችን ብዙ እውቀት እያገኛችሁበት እንደው ባለሙሉ ተስፋ ነው። በአነባበሩ በአቀራረቡ የሚስተካከል ነገር እንዳለው በኮሜንት መስጫው ላይ አስተያየታችሁን አትርሱ እላለሁ። ለሀገራችን ሰላምን፣ ለሕዝባችን ፍቅር፣ አንድነትን እግዚአብሔር አምላክ ያድለን። እነሆ ጸጋዬ ፍኖት መንገድ ጠራጊ ምዕራፍ 2 ክፍል 9 ይህን ይመስል ነበር። በቀጣዩ መርሃግብራችን በምዕራፍ 2 በክፍል 10 ዘመደ እግዚእትነ የሚለውን እንመለከታለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለሙ ዓለም አሜን። ይቆየን። አይሰለቸኝም መዘመር ማርያም ሆይ ላንቺ ክብር፣ አሁንም ማርያም ነገም ማርያም ከልብ ያለየሽ ለዘላለም። አይሰለቸኝም መዘመር ማርያም ሆይ ላንቺ ክብር፣ አሁንም ማርያም ነገም ማርያም ከልብ ያለየሽ ለዘላለም።